በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ አድርጌ ለምወዳችሁና ለማከብራችሁ የመንፈስ ቅዱስ አባቶቼና እናቶቼ እንዲሁም ወንድሞቼና እህቶቼ ከእግዚአብሔር ከአባታችን ከመድኃኒታችንም ከኢየሱስ ክርስቶስ ጸጋና ሰላም ፍቅርና ኃይል በረከትና ረድኤት ከእናንተ ጋር ከሁላችን ጋር ይሁን። እንኳን ለብርሃነ ጥምቀቱ አደረሰን። ቀደም ብዬ ይህን መልእክት የምልክላችሁ ዘንድሮ የጥምቀት በዓል በዓለ ከተራ እሑድ ቀን ስለዋለ ሰዎች ነንና በዓመት አንድ ጊዜ የሚመጣ በዓልም ስለሆነ ረስተነው እንዳንሳሳት ከተሳሳትን ደግሞ እንዳንጸጸት በማለት ስለሆነ ይህንን መልእክቴን ሰምታችሁ በመልእክቱ መሰረት እንግዲህ ያለውን ጊዜ እንድትጠቀሙበት አሳስባችኋለሁ። አስተርእዮ ያንን ጉዳይ ከመናገሬ በፊት እስቲ ስለ በዓሉ አጭር ነገር ልንገራችሁ። አስተርእዮ ማለት መገለጥ ኤጲፋንያ ይባላል። መድኃኒታችን ኢየሱስ ክርስቶስ ጊዜው ሲደርስ ከሰማየ ሰማያት ወረደ። ከእናታችን ከቅድስት ድንግል ማርያም በድንግልና ተወለደ። መሰልና ወደር በሌለው ብርሃን ውስጥ የሚኖር አምላክ ሲሆን ሟች የሆነው የእኛን ስጋችንን ለብሶ በስጋ ማርያም ተገለጠ። ዳዊት አስቀድሞ በከመ ሰማይነ ከማሁ ርኢነ ነቢያት ይወርዳል ይወለዳል ብለው እንደተናገሩት ከድንግል ተወልዶ በስጋ ተገልጦ አየነው ብሎ በትንቢት እንደቀደመ የተስፋ ሰዎች ደግሞ በስጋ ተወልዶ አየነው። ቅዱስ ጳውሎስም በጢሞቴዎስ መልእክቱ ስለ ጌታ መገለጥ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ብሎ ሰብኳል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ቅዱስ ኤፍሬምም ዘኢይትዐወቅ ተከስተ ወዘኢይትረአይ ተርእየ ያልታወቀ ተገለጠ የማይታየው ታየ ብሎ ይህንን ነግሮናል። ስለ በዓሉ እንግዲህ በብዙ መምህራን ስለምትማሩ የእናንተም ደግሞ በራሳችሁ የምታውቁት ስላለ ይህን ያህል ካልኳችሁ ዋና የተነሳሁበት ዓላማዬ እሑድ ከላይ እንደነገርኳችሁ በዓለ ከተራ እሑድ ስለዋለ ብዙ ሰዎች አስተሳሰባቸው ሮብ ሲውል ይሄንን ብዙ ሰዎች እንደው ከወር ጀምሮ ማለት ይቻላል ብዙ ሰዎች እየጠየቁኝ እኔም መልስ እየሰጠሁ ስለ ደከመኝ ለእያንዳንዱ ለሁላችሁ እንዲደርስ እንደዚህ አድርጌ ብልክ ይሻለኛል ብዬ ነው የሚመስላቸው። ሮብ በዓለ ጥምቀት ሲውል ሐሙስ ሲውል ወይም ያሉኝ እንዴት ነው ሮብ በዓሉ ከዋለ ማክሰኞን እንጾማለን። በቃ ማክሰኞን ጋድ አድርገን እንጾማለን ነው ያሉኝ። እና ሮብ በዓሉ ካልዋለ ግን አንጾምም አይነት ሴንስ ነው ያለው። በዓሉ ለምሳሌ ሰኞ ስለሆነ ጋድ እንደሌለው አድርገው ነው የሚቆጥሩት። አሁን የበዓለ ጥምቀት የፊታችን ሰኞ አይደለም? እሑድ ለምን እንጾማለን? እሑድ ጾም የለም። በዓሉ ሮብ ውሎ ቢሆን እንደገና እኛ ማክሰኞን እንጾማለን እንጂ አሁን ሰኞ ስለዋለ እሑድ ጋድ የለም ብለው የሚሉት አስተሳሰብ ስላለ ይህንን ደግሞ በብዙ መጽሐፍትም በትምህርታችንም በፍትሐ ነገሥቱም በቀኖና ቤተክርስቲያንም ተጽፎ የሚገኝ ስለሆነ እንዳንሳሳት። ምን ጾመው ጋድ ከሰባቱ ጾም አንዱ ስለሆነ ሮብም ዋለ ጥምቀት፣ ሐሙስም ዋለ ሰኞም ዋለ ጋድ ነው አይቀርም። ስለዚህ አሁን ከፊታችን ሰኞ ጥምቀት ነው፣ እሑድ ጋድ ነው። እሑድ ዕለት ማለት ሰንበት ስለሆነ
ከቅዳሴ ውጭ እንበላለን፣ እንጀራ ሽሮ እንበላለን። ግን የፍስክ ምግብ እነዚህ ጥሉላት የሚባሉትን እንቁላል ይሆን ወተት ይሆን ስጋ ውጤቶች ይሆኑ አንመገብም። እሁድ ግን ሰንበት ስለሆነ ሽሮ መብላት፣ ሻይ መጠጣት እንችላለን። የምንቆርብ ሰዎች እስከ 5 ሰዓት ድረስ ሽሮ መብላት እንችላለን። ሌሊት ለሰኞ አጥቢያ የምንቆርብ ለምን ሰዓቱ ከ18 በላይ ስለሚሆን በዚህ መልክ እስከ 5 ሰዓት እንበላለን። ከዛ በኋላ አንበላም። ግን ሰንበት ስለሆነ ሽሮ የምንበላበት ምክንያት ይሄ ነው። ሰንበት ባይሆን ግን እናከፍል ነበር ማለት ነው። አክፍለን የቀዳሽም ሆነ ተቆራቢ አክፍሎ የስጋ አምላክ ይቀበል ነበረ። ዛሬ ግን ሰንበት ስለሆነ ቅዳሴም ስላለ አስቀድሰን ዝም ብለን ስለማንውል ቅዳሴ ውጭ ሽሮም እንበላለን፣ ውሃም እንጠጣለን። ይህንን ለማለት ነው የመጣሁት። እግዚአብሔር ይባርካችሁ፣ ይጠብቃችሁ። በዓሉን የሰላም የጤና የበረከት ያድርግልን። ሁላችሁንም መድኃኔዓለም ኢየሱስ ክርስቶስ እንዲሁ ደግሞ ለሚቀጥለው ዓመት በሰላም በጤና አድርሶን እግዚአብሔርን እንድናመሰግን እንድናከብር የአምላካችን የመድኃኔዓለም ኢየሱስ ክርስቶስ ፈቃድ ይሁን። ሰላም ሁኑ። ተባረኩ። እግዚአብሔር ይፍታ።